ዓለም ላይ እጅግ አስፈሪው ሰው ነው በማለት ብዙዎች የሚስማሙበት ሰው ማን እንደሆነ ያውቃሉ? በ20 ዓመቱ የዓለምን የቦክስ ንግሥና ተቆጣጥሯል። 400 ሚሊዮን ዶላሮችን አግኝቶ ሁሉንም አጥቷል። እስከ እስር ቤት የደረሰ ነገር ግን ዛሬ ዳግም አንሰራርቶ የተነሳ ጀግና ነው። እርሱ አይረን ማይክ ወይም ማይክ ታይሰን ይባላል። ውድ የክፍትፍቱ ቤተሰቦች እንደምን ሰንብታችኋል? ዛሬ ስለ አይረን ማይክ ወይም ማይክ ታይሰን እናጫውታችኋለን። ቪዲዮውን ላይክ፣ ቻናሉን ደግሞ ፎሎ እያደረጋችሁ አብራችሁን ቆዩ። ማይክ ታይሰን እንደ አውሮፓውያን አቆጣጠር ሰኔ 30 1966 በኒውዮርክ ነበር የተወለደው። የሚገርመው ታይሰን በልጅነቱ በጣም ፈሪ፣ አነጋገሩ የሚኮላተፍና በልጆች ጓደኞቹ ጫና ይደርስበት የነበረ ሕፃን ነበር። አባቱ ጥሏቸው ስለሄደ ከእናቱ ጋር በድህነት ነበር ያደገው። ታይሰን ገና በ13 ዓመቱ 38 ጊዜ በፖሊስ ተይዞ ነበር። ነገር ግን ሕይወቱን የቀየረው አንድ አጋጣሚ ተፈጠረ። ማይክ ታይሰን ማረሚያ ቤት እያለ ታዋቂው አሰልጣኝ ኩስ ዳማቶ ተመለከተው። ከዛ ጊዜ ጀምሮ ለታይሰን አባት ሆነው በውስጡ ያለውን ፍርሃት ወደ ቁጣና ወደ ኃይል ቀየሩት። ኩስ ዳማቶ ለታይሰን አንተ የዓለም ሻምፒዮና ትሆናለህ ብለውት ነበር። የሚያሳዝን ሁኔታ ግን ታይሰን ታላቅ ከመሆኑ በፊት ኩስ ዳማቶ በሞት ተለዩት። ይህም በታይሰን ሕይወት ትልቅ ጠባሳ ሆነ። እንደ አውሮፓውያን አቆጣጠር በ1986 ታይሰን ገና በ20 ዓመቱ ትሬቨር በርቢክን በሁለተኛው ዙር በመጣል በታሪክ ትንሹ የሄቪዌይት ቻምፒዮን ሆነ። በወቅቱ ታይሰን የሚመታው ምት እንደ መኪና ግጭት ይቆጠር ነበር። ተጋጣሚዎቹ ገና ቀለበት ውስጥ ሳይገቡ ይፈሩት ነበር። the baddest man on the planet በምድር ላይ አስፈሪው ሰው የሚል ስምም ሰጡት። ታዲያ ይህ አስፈሪ ሰው እንዴት ቦክስ ጀመረ መሰላችሁ? ታይሰን በልጅነቱ በጣም የተገለለና እርግቦችን የሚያሳድግ ሕፃን ነበር። አንድ ቀን አንድ ትልቅ ልጅ የታይሰንን እርግብ ይዞ አንገቷን ቀላበት። በዚያን ጊዜ ታይሰን ለመጀመሪያ ጊዜ በከፍተኛ ንዴት ያን ልጅ ደብድቦ መሬት ላይ ዘረረው። ያኔ ነው ታይሰን የመማታት አቅም እንዳለው ያወቀው። ከዚህ ጊዜ ጀምሮ ማይክ ታይሰን ቦክስ ጀመረ። ዛሬም ድረስ በሺዎች የሚቆጠሩ እርግቦች አሉት፣ እነሱ ብቸኛ ጓደኞች ናቸው ይላል። የታይሰን ነብሮችና $250,000። ማይክ ታይሰን በሀብቱ ወቅት 3 ነጭ ቤንጋል ነብሮች ነበሩት። ታዲያ በአንድ ወቅት ወደ ግቢው በድብቅ የገባችን ሴት አንደኛው ነብር እጇን ነክሶ ያቆስላታል። ታይሰን ጥፋቱ የሴትዮዋ ቢሆንም ስላዘነላት ብቻ $250,000 ወይም ከ14 ሚሊዮን ብር በላይ ካሳ ሰጥቷታል። ታይሰን ነብሮቹን እንደ ድመት አብሯቸው የተኛ ነበር። ነገር ግን ለነብሮቹ ምግብና እንክብካቤ ብቻ በወር $4,000 ያወጣ ነበር። ማይክ ታይሰን ለረጅም ጊዜ በወርቅ ጥርሱ ይታወቅ ነበር። ይህ የሆነው ግን ለጌጥ አልነበረም። የቤት እንስሳው ነብር በጭንቅላቷ ስትገጨው ጥርሱ ተሰብሮ ወርቅ እንዲገጠምለት ተገደደ። በኋላ ግን ሚስቱ ከአሁን በኋላ ወርቅ ጥርስ አያስፈልግህም ስላለችው አውልቆታል። የማይክ ታይሰንና የእውቁ ተዋናይ ብራድ ፒት ገጠመኝ። ማይክ ታይሰን ከመጀመሪያ ሚስቱ ከሮቢን ጊብሰን ጋር ሊፋቱ በደረሱ ወቅት አንድ ቀን ቤቷ ሲሄድ ይህን ታዋቂ ሰው ብራድ ፒትን እዛው ያገኘዋል። ብራድ ፒት ታይሰንን ሲያየው በጣም ደንግጦ እባክህ አትምታኝ ብሎ እንደለመነው ታይሰን በሳቅ ይናገራል። ከዚህ ሁሉ በኋላ ሀብትና ዝና ሲመጣ ታይሰን ራሱን መቆጣጠር አቃተው። በ1992 ዓ.ም በደል ፈጽመሃል ተብሎ ለ3 ዓመት እስር ቤት ገባ። ከእስር ቤት በኋላ ተመልሶ ቢመጣም እንደ ቀድሞው አልነበረም። በተለይ ከኢቫንደር ሆሊፊልድ ጋር በነበረው ግጥሚያ በንዴት የሆሊፊልድን ጆሮ ነክሶ መቁረጡ በታሪክ ትልቁ ቅሌት እንደሆነ ይነገራል። ማይክ ታይሰን በቦክስ ሕይወቱ ከ400 ሚሊዮን ዶላር በላይ አግኝቶ ነበር። ነገር ግን በግዴለሽነት ወጪ ለምሳሌ የቤት ውስጥ እንስሳት አድርጎ ነብሮችን ይገዛ ነበር እና በተጭበረበሩ ሥራዎች ምክንያት በ2003 ዓ.ም ምንም የለኝም ወይም ባንክራፕት ብሎ አወጀ። ያ ሁሉ ዝናና ሀብት በአንድ ጀንበር ጠፉ። ታይሰን ግን እጅ አልሰጠም። ዛሬ ላይ ታይሰን ሰላማዊ ሰው ሆኗል። የራሱ የፖድካስት ፕሮግራም አለው። በፊልሞችም ላይ ይሳተፋል፣ ለምሳሌ ዘ ሃንጎቨር እና የራሱ ትልቅ የንግድ ተቋም አለው። በቅርቡም በ50ዎቹ ዕድሜ ሆኖ ወደ ቀለበት ተመልሶ በመግባት ጥንካሬውን አሳይቷል። ታዲያ የማይክ ታይሰን ታሪክ ስኬት ማለት አለመውደቅ ሳይሆን ወድቆ መነሳት ማለት እንደሆነ ያስተምራል። በድህነት የተወለደው ሁሉንም አጥቶ የነበረው ታይሰን ዛሬ ራሱን አግኝቷል። እርስዎ ከማይክ ታይሰን ግጥሚያ የትኛውን ያደንቃሉ? በተጨማሪ ስለ እርስዎ የሚያውቁትንም ሼር ያድርጉን። ውድ የክፍትፍቱ ቤተሰቦች ለዛሬ ስለ ዕውቁና አስፈሪው ሰው ስለሚባለው ማይክ ታይሰን እንዲያጫወትናችሁ ስለተከታተላችሁን ከልብ እያመሰገንን በቀጣይ ስለማን ብንሰራ መልካም ነው ብላችሁ እንደምታስቡ በኮሜንት አሳውቁን። ሰላም።